ሃላንድ ትስትና እመጣልሃለሁ ማንቸስተር ከተማ ድረስ ትስትና ይንኳስ እመጣልሃለሁ እመጣልሃለሁ ግባና ውጣ በቃ ወያላ ሶስት ያገባ ብለህ ትልትል ነበር ልጨፍር ልትደሰት ቋጠሮ ከባድ ነው እዚህ ሰፈር ያለው ቋጠሮ እንዴ የከተማ ክለብ እንዴ ተናገ ይኸውልህ ሳራልን ቀላልሽም የሰውዝ ላይ እንኳን ይችላል በጣም ይችላል ግን አልሆነም በቃ አይሆንም ገብቷል እዚህ ጋር እየቋጠረ ያለው እዛው ከባድ ነው ገብቷል እንዲህ በቀላል የምታየው አይደል ሶስት ቋጠሮ ከባድ ነው ነግሬሃለሁ ሶስት ቋጠሮ ከባድ ነው አንተ ዳኛ ነህ ቢነፋ ባይነፋ እሱ ተሻረ ያጉል ቆይ እስቲ ቆይ ቸርኪ አለቀ ቋጠሮ ተሳክቷል ቋጠሮ ደን አባቴ በቃ እስከ መጨረሻው ድረስ መቋጠር ማለት ይሄ ነው በቃ ጣፋጭ ቋጠሮ ከሞን ከሊቨርፑልን በ5 ነጥብ እንርቃለን ወያሏም ትጨነቃለች አለቀ ደን ማራን ደን ቋጠሮ ደን እሺ ቤተሰብ ቤት ገብቻለሁ ድምጼ ሁላ ተዘግቷል በቃ እዛ ሪአክሽን ሁላ አላየሁም ገባ ሲያገቡ እኔ እነሱ ላይ እነ ጎስት ላይ ምናምን እነ ብሩክ ላይ ስጮህ ነበር እነ ዲቤክ ላይ ምናምን ማለት ነው ዩቲዩብን ሲገባ ጀምሮ ቡድኑ ሲያነሳሳ እንዴት እንደነበር አይታችኋል አሃላል ያዋቸው እስቲ ዩቲዩብን ወኔ በጭራሽ ያልጠበቅኩት ነገር አረ በርናርዶን አስወጥታ ራይንደርስን አስገባ እያልኩኝ ሹልክልክ ብላ እንደዛ አይነት ፊት ለፊት ቦታ እኮ አይገኝም ግን በቃ ስለተመራን ሄደ ማለት ነው ሃላንድ ኤሪያል ዶል አሸነፈ ጠቅ አደረገችው ሲልባ ዶናሩማ ያዳነው ሴቭ ዩት ፔፐራሱ እንደዚህ ነው የገለጸው ማለት ነው እንደዚህ ብሎ አረ እንደው ምን ላድርግህ አሁን ማለት ነው እቺን ድል ብቻ እናጣጥም ዝም ብለን ይውላችሁ ገና 6 ነጥብ ነው ስቲል እንበለዋለን ምናምን ይሏቸዋል ይብሉት ችግር የለውም እኛ ያገባን አሁን ግን የምናጣጥመው ድሏን ነው የዛሬዋን ድል ማለት ነው ስለዋንጫው እንደርስበታለን ግን ቋጣሪው ሁላ አስቀምጠን ይሄን መሰለ አንፊልድ ላይ ድል ነስተን የመጣ ነው ከ80 ምናምን በኋላ ቅጣት ምት ገብቶብን ከ80 ምናምን በኋላ ካምባክ ሰራ ነው ማለት ነው ሶቦዝ ላይ ሰጠ ሶቦዝ ላይ ንሳ እያላችሁ አልነበረ አዛ አርሰናል አሸነፈ እዚህ ደግሞ እኛንም ቀጣ ምናምን እያላችሁ ይሄውኛ ካምባኩን ኮምፕሊት አሁን ቀጣይ ጌም ላይ የዛሬ የሲቲን ወኔ እያሰብክ እየፈራ ትጮታታል አትበል ቀደም ትሆናለህ ቀደም እናንተ ነው ቀዳይ እንደቀረለ ይዘው ያልቃም ነው አባቴ ዶር በርሽማግሌ አባቴ አታ ካሁን በኋላ በቋጠር ይለመዳል ግን ይለመዳል አንተ አባቴ ወንጀላለ ወንበላለን አባቴ እናንተ አባቴ ሙሉ ጀማ መቶሺ አባቴ እኔ ሲቲ አሸንፏል ምንድነው ማየው ምን አይነት የተጣለ ጨዋታ ነው ሊቨርፑሎች የምትጫወቱ አንድ አገባችሁ አቻ ሆናችሁ ምንድነው ከዛ በኋላ ያውላ ሰው ይወጣል ሲቲ እንደሚያገባ በጣም ግልጽ ነበር ማን ሶቦዝ ላይ ብቻውን ነው የሚጫወቱ አረ በስማ አምናት ይተሙ 5 ሶቦዝ ላይ ቢኖር ዛሬ ሲቲ 4 ነበር የሚገባበት ምንድነው ምን አይነት ጨዋታ ነው የሚጫወቱት አረ ወይኔ ጉዴኔ ተቃጠልኩኝ በስማ እንዴ ባትመሩስ ወይ አርፋችሁ ተቀጥቅጣችሁ ብትሸነፉ የሚያምር ጨዋታ ተጫውታችሁ ትሸነፋላችሁ ምን አይነት የተጣለ ቲም ነው አረ ምንድነው እኔ ግን ምን ተውትሽ እኔ ራሴ አሸንፌ ይበላልው እኔ 6 ነጥብ አለን አሁንም እኮ 6 ነጥብ አለን ራሳችን አሸንፈን መብላት እንችላለን ግን ትብብር የሚባል ነገር ምንም አንድ ቲም አያውቅም ወይኔ ሊቨርፑል አጅሉን በጣም ነው ማች ለኛ ሲሆን ነው እዛ ግግም የምትሉት ሃላንድ እዛ ያገባባሃል ፔናልቲ ደግሞ አይስተም ሮቦት የሆነ ሰውዬ በስማ ወይኔ ሲቲ በጣም ነው የተበለጡት ሰከንድ አፍ ጭራሽ አልቻሉም ይሄ ቲም በፍጹም እኛ ላይ አይደርስም ልንገራችኋ በፍጹም እሺ ቤት ተገብቷል ማለት ነው ደረት ይነፋል ኮምበር የምነሳውለት ሰው ለማጌሂ ቅዱስ ሚካኤል አባቴ ምንድነው እኔ ትክክለኛ ፈራም ያሳየኝ ዛሬ ማጌሂ ምን የተከስቃሴ ነው ዳናሩማኔ እንደዛ አይነት ኳስ ታውጣለህ አንተ ማካሊስተር እኮ ሾክድ ነው ያልኩት በቃ አይደረግማ የማይደረግ ኳስ ነው እዴ ስለ ጨዋታውን በደንብ ማውራት ነው ያለብን ገብቷል እዚህ ጋር ይሄን ፎቶ ተመልከተው ይሄን ፒክቸር ተመልከተው የራስን እድል በራስህ ተወስናታለህ ገብቷል አይደል በቃ በራስህ ተወስናታለህ ወይኔ አንድ መናገር የምፈልገው ነገር ለምንድነው ሰከንድ አፍ ጨዋታ የምንበለጠው ለምንድነው ሰከንድ አፍ ታክቲክ የሚቀይረው ፔፕ እኔ ግራ ነው የሚገባኝ ሰውየው ግን ለምንድነው ሰከንድ አፍ የሚቀይረው አይታችኋል እንዴ ዶሚኔት አድርገን ፈርስት አፍ ሰከንድ አፍ ሲገባ
ራይንደርስ ጋር ያለው ችግር አልገባኝም። ባለፈው በጣም የሚገርም ፎርም ነው ያሳየው። ለምን ራይንደርስ ያልገባው? ራይንደርስ አልገባም። እንግዲህ ተመልከቱ። ቸርኪን ቤንች አድርጎት ነው እሱ ለነገሩ ማለት ነው። እኔ ፔፕ ስለሱ ልጅ ጉዳይ እኔ አላውቅም። ብቻ ማርሙሽን ራሱ በዛ ሰዓት ማስወጣት ልክ አልነበረም። በትክክል ስናገር ስቦዝ ላይ ረበሸን እኮ ስቦዝ ላይ በጣም የረበሸን ቡድኑ ነው ረበሸው እኮ በፈጣሪ ስም። እኔ ዳናሩማ ግን ያንን ኳስ ወይኔ ጉዴ። አሁን በቃ ገብቷቸዋል። አሁን ፕሪሚየር ሊጉ ላይ ማለት በደንብ ጫና በቃ በደንብ እየፈጠርን ነው። አሁን በደንብ በቃ አርሰናል ነው በቃ ከዚህ በኋላ እንትን የሚለን እንችላለን፣ ግን እንችላለን። እሺ ቤት ገባው ዛሬ ማን በሊቨርፑል ደጋፊ አይን ሆኜ ሊቨርፑልን አይቼው ማን አቤት አባቴ ምን አስቤ ነው ተስፋ ያደረኩት የሚያስብል ቡድን ማን ጋክፖ የምትባል ማትረባ ሰውዬ ማትረባ ማን ኢኪቲኬ ደግሞ ማኑ ባለፈው እኮ አሲስት አይችልም ስልማ ቁጥሩን አውጥታ አሲስት ያደርገውን ቁጥር አውጥታ እንድትነግረኛል። ልጁ ኤክስ አይችልም፣ ትራያንግል አይችልም፣ ስኩዌር አይችልም። ኦን ግን ኦን በቺፕ ኦ በኤፍኤኦ ምናምን ኦን በልቷታል። እንደዛ ማለት ነው። አየህ አይደል? ለመስጠት ሐሳቡ ሜንታሊቲ ለመስጠት የለም ማግባት ብቻ። አንዳንዴ ጥሩ ነው፣ sometimes maybe good sometimes maybe shit። የሊቨርፑል ደጋፊ ቢሆን ዛሬ እንዴት እንደተቃጠላችሁ እረዳለሁ። ገባህ አይደል? ለኛ እጃችን በእኛ ነው። 6 ነጥብ ቆርቀናል። ገባህ? የሆነ ማፍታቻ ስፔስ እንድትሰጡን ሲቲን ተስፋ እንድታስቆርጡልን ምናምን ነው እንጂ ለኛ እኮ ኖርማል ነው። ምንም አይመስለኝም። ገባህ? ምንም አይመስለኝም። ግን ሶቦዝ ላይ እንደዛ የሆነ ወርቅ የሆነ ቅጣቱን ታግብቶ በ10 ደቂቃ ውስጥ ካምባክ የሲቲ ደጋፊዎች እሺ ፔናልቲ ሶፍት አልነበረ? ለእናንተ ሲወሰን ኖርማል ነው። ባለፈው መታችሁ ሁሉም የሲቲ ደጋፊ ነው ስለዳኛ ቪዲዮ ሰራው። ለመጀመሪያ ጊዜ በህይወቱ ለመጀመሪያ ጊዜ ስለዳኛ ቪዲዮ ሰራ የሲቲ ደጋፊ። አባቴ መካልስተርን በጫማ ጥፊ ዶኩ ሲጥለው ትዝ አይልህም? ሮድሪ ሄዶ ያኔ ሮድሪን በጣም ያፈርኩበት ማይክራፎን ፊት ቀርበው እንድንሸነፍ ነው የሚፈለገው ምናምን ይላል። አንተ በእጅ ነክተህ ሊቨርፑልን ዋንጫ የነጠቀው ተጫዋች አይደለ እንዴ? የሲቲ ደጋፊዎች ኮንግራቹሌሽንስ፣ እናቴን ነው የምላችሁ ኮንግራቹሌሽንስ። እንደዚህ አይነት ቅጣትም ገብቶባችሁ እንዲህ ብሎ ቀይ ወጥቶበት ሌላ ጨዋታ አመለጠው። ሌላ ጨዋታ ስለ ስሎት ሌላ ቪዲዮ ያስፈልጋል። ስሎት ብቻውን ሌላ ቪዲዮ ያስፈልጋል። ኮንግራቹሌሽንስ ሲቲ ሊቨርፑል ቶፕ 4 ወፍማ ኮንፈረንስ ሊግ 500 ሚሊዮን አውጥተሽ ኮንፈረንስ ሊግ አይዞሽ ቻዩ ጎብዬ የሲቲ ተጫዋቾች በፉከራ አብደውላል። ያራዳ ልጅ ማለት ነው። ከዛሬው ሊቨርፑልን በአንፊልድ 2-1 ካሸነፉበት ጨዋታ በኋላ ማለት ነው ሃላንድን በሰጠው አስተያየት የዋንጫው ፉክክር ገና ነው፣ ብዙ ያልታሰቡ ነገሮች ሲደረግ አይተናል፣ ምናልባት ሊደረጉ ይችላሉ፣ የፕሪሚየር ሊግ ነው ሲል ተናግሯል ማለት ነው። እንደዚሁም ደግሞ የዛሬው የጨዋታው ኮከብ የሆነው በርናንዶ ሲልቫ ማለት ነው ወደ ዋንጫው ፉክክር ተመልሰናል፣ አዎ በሚገባ ተመልሰናል ሲል ተናግሯል ማለት ነው። ፔፕ ጋርዲዮላ እንደዚሁ አያይዞ ስለ በርናንዶ ሲልቫ የተናገረው ንግግር ብዙዎችን አስገርሟል። እኔም ጭምር መላው ተጫዋቾች በበርናንዶ ሲልቫ ነው የምንመራው፣ እሱ የሚጫወተው እንደ አንድ ተጫዋች ሳይሆን ለቡድኑ ነውና ሁላችንም የምንመራው በሱ ነው ሲል ተናግሯል ማለት ነው። ያራዳ ልጆች እንደዚህ አሰልጣኝ የሚመራብህ ተጫዋች መሆን እጅግ በጣም የሚያስደንቅ ነው ማለት ነው። በዚህ አያይዞ ፔፕ ጋርዲዮላ ካሰለጠንኳቸው ተጫዋቾችም እጅግ በጣም አንደኛ ደስ ከሚሉኝ ተጫዋቾች መካከል አንዱ በርናንዶ ሲልቫ ነው ሲል ተናግሯል ማለት ነው። ያራዳ ልጆች እስቲ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንዴት ነው ዋንጫው ፉክክርስ እንዴት ይሄዳል የሚለውንም እዛው ኮሜንት ላይ ዱብ እያደረጋችሁት አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። በደም ሼር ኮፒ ሊንክ መደረግም ግዴታ ነው ወንድም። أنا دول إنجلترا، أنا صاحب الجولات، أنا صاحب الصولات، أنا الثاني الأهداف، أنا اللقب العاشر، المانشستر سيتي البطل الثالث يا كوب. ምንድነው ከሲቲ ማሸነፍ በኋላ አንዳንድ ክለብ ደጋፊዎች የምትንጣጡት ታይ ሰፈር ያላችሁ እንዴ? ከሲቲ ማሸነፍ በኋላ ማለት ነው አሁንም ቢሆን በአርሰናል ህይወት ላይ ምንም የተቀየረ ነገር የለም። ምንም ማለት ነው ሊጉን መሪ ነው በ6 ነጥብ ልዩነት እየመራ ይገኛል። ዛሬ ተሸንፎ ቢሆን ሲቲ በጣም መልካም ነበር፣ 9 ነጥብ ይሆን ነበር። አልሆነም አይደል? እህሳ ምን የተለወጠ ነገር ይታያችኋል? የ6 ነጥብ ልዩነታችንን አስጠብቀን ቀብረር ብለን እየሄድን እንገኛለን። ምን ነካችሁ እናንተ የምታሽቋለጡት?
ባይሆን ለቶፕ ፎራችሁ ከሆነ እልል በሉ። ከዛ ውጪ ግን ይሄ ለማሽቋለጥ ምናምን አትሞክሩ። እንደው አርሰናል ላይ ሲቲ መጥቶ ምናምን ሰማ አይደለም ሲቲን የተባበሩት መንግስታት የተውጣጣ ቡድን ይዘህ ብትመጣ ራሱ ማለት ነው ልናዳምጥህ አንችልም። ዘንድሮ ወደድክም ጠላህም በወድም በግድም ነው ዘንድሮ ማለት ነው ይሄንን ዋንጫ የምናሳካው። ለማንኛውም በዛሬ ጨዋታ ላይ ሲቲ ያሸንፈዋል። በማሸነፉ ክሬዲት ይገባዋል። አንፊልድ ላይ ሄዶን ያሸነፈው ጎበዝ በቃ በጨዋታው ላይ ጥሩ ፐርፎርም ላያደርጉ ይችላሉ፣ ግን በጨዋታው ላይ ፐርፎርም ከማድረግ በላይ ግን 3 ነጥብ ነው ወሳኙ። ያንን አሳክቷል። ለሲቲዎች ጭብጨባ ይገባቸዋል። ከዛ ውጪ ግን መታሽቋልጡ አካላቶች ጥጋችሁን ያዙ። በቃ ለቶፕ ፎር ተጫወቱ፣ ጥጋችሁን ያዙ። መታችሁ ስለ ዋንጫ ፉክክሩ አታውሩ። ኦፊሻሊ ነው የምናገረው። ለማንኛውም ሼባው ደግሞ አስቀይመህናል። አሁን እሺ ቶፕ ፎር ሳንታ አትገባም ማለት ነው። አይ